በሚቀጥሉት ጥቂት ደቂቃዎች ውስጥ ፀጉራችሁ ለምን እንደሚደርቅ፣ ለምን በቀላሉ እንደሚሰባበር ወይ ደግሞ ለምን ማደግ እንደተሳነው ትክክለኛውን ምክንያት ታውቃላችሁ። ዛሬውኑ ምን መቀየር እንዳለባችሁም ጭምር። ያንን ድምፅ ታውቁታላችሁ? ፀጉራችሁን ስታበጥሩት የሚሰማው የመቆራረጥ ድምፅ ወይ ደግሞ ስትነኩት እንደ እንጨት ደርቆ እጃችሁ ላይ ብቻ ቅባቱ ተለጥፎ የሚቀረው ስሜት። ዛሬ ያንን እናበቀዋለን። በዚህ ቪዲዮ ውስጥ ፎርሲ ፀጉራችሁ እንደ ጥጥ የሚለሰልስበት፣ ድርቀቱ ጠላቱ የሚሆንበትን ሚስጥር አሳያችኋለሁ። ብዙዎቻችን አዲስ ቅባት ፍለጋ እንቸኩላለን። እውነታው ግን መጀመሪያ መሰረቱን ማስተካከል ይቀድማል። ስለዚህ ፎርሲ ፀጉር አስቸጋሪ አይደለም። እኛ ግን የተማርነው የተሳሳተውን ቋንቋ ነው። አንዴ እውነቱን በግልጽ ካያችሁት ዳግመኛ ወደማይሰራው መንገድ ደግሞ አትመለሱም። ፀጉራችሁን በትክክል እንዲለሰልስ፣ እንዳይቆራረጥ፣ እንዲያድግ ምን ማቆም እንዳለባችሁና ምን መጀመር እንዳለባችሁ በዝርዝር እናያለን። ምክንያቱም አሁን እያደረጋችሁት ያላቸው አንዳንድ ነገሮች፣ ቅባቶች፣ ከባድ የፀጉር ስታይሎች፣ ሌላው ቀርቶ አንዳንድ ክሬሞች ሳታውቁት የጭንቅላት ቆዳችሁን እየጎዱና እድገቱን እየገዱት ሊሆን ይችላል። ስለዚህ አንድ አዲስ ነገር ከመጨመራችሁ በፊት መጀመሪያ ፀጉራችንን ማስተካከል ይጠበቅብናል ማለት ነው። ያለ ግንዛቤ የሚደረግ እርምጃ ደግሞ ውጤቱ ድካም ብቻ ነው። አብዛኞቻችሁ የምትቸገሩት ፀጉራችሁ ከባድ ስለሆነ አይደለም። የምትቸገሩት ግን ለፀጉራችሁ አያያዝ ወጥ የሆነ ሲስተም ስለሌላችሁ ነው ብያለሁ። ለዛ ነው ትሪትመንት ትሞክራላችሁ፣ ሁሉ ነገር ትሞክራላችሁ፣ ግን አንዳቸውም ለውጥ አያመጡ። ለምን? ምክንያቱም ከድርጊቶቹ በስተጀርባ ያለውን ምክንያት ማንም ስላልነገራችሁ ነው። ያ ምክንያቱን ካላወቃችሁ ደግሞ በግምት መጓዝ ትጀምራላችሁ። ግምት ደግሞ ወደ ጉዳት ያመራዋል ማለት ነው። ስለዚህ ዛሬ ነገሩን ቀለል አድርገን ግራ መጋባትን እናስወግዳለን። ወጥ የሆነ አሰራር ደግሞ እንገነባለን ማለት ነው። ማጽዳት ብንጀምርስ? ሻምፖ ፀጉራችሁን ማጽዳት ብቻ ይመስላችኋል ስራው? በጭራሽ። በጭንቅላት ቆዳችን ላይ ትልቅ ተጽዕኖ አለው። አብዛኞቹ ሻምፖዎች ቆሻሻን ያስወግዳሉ፣ ይሄ ግልጽ ነው። ግን በተመሳሳይ ሰዓት የፀጉራችንን ተፈጥሯዊ ቅባት ሊፔድስ ጠራርገው ይወስዱታል ማለት ነው። ይህንን የሚያደርጉት ደግሞ ያለምንም ልዩነት ነው። ስለዚህ በኃይለኛ ሻምፖ ፀጉራችሁን ደጋግማችሁ ስትታጠቡ ፀጉራችሁን እያጸዳችሁት ብቻ አይደለም፣ የራስ ቅላችሁንም እየላጣችሁት ነው። የተላጠ የራስ ቅል ቆዳ ወይም ፀጉር ደግሞ ይደርቃል፣ ይሰባበራል፣ በቀላሉም ደግሞ ይቆራረጣል ማለት ነው። ሚዛኑን ያጣል ባጭሩ። ስለዚህ መሰረቱ ሲዳከም ደግሞ የትኛውም ተአምራዊ የተባለ ምድራዊ ቅባት ሊመልሰው ወይም ሊያስተካክልልን አይችልም። ስለዚህ እዚህ ጋር በጣም ልዩ ትኩረት እንድታደርጉ ፈልጋለሁ። ታዲያ ኤቫ ምን ይደረግ ካላችሁኝ፣ ለስላሳ የሆኑ ሰልፌት ፍሪ ሻምፖዎችን ተጠቀሙ። ሻምፖ ስትገዙ በውስጣቸው አልቬራ፣ ግሊስሪን እንዲሁም ደግሞ ተፈጥሯዊ ዘይቶችን ለምሳሌ ሺያ በተር ሊሆን ይችላል፣ አርጋን ኦይል ሊሆን ይችላል፣ የወይራ ዘይት ሊሆን ይችላል። ተፈጥሯዊ የሆኑ ዘይቶች በውስጣቸው መያዛቸውን በደንብ ቼክ አድርጉ ማለት ነው። ከተቻለ ደግሞ ቢገኝ ለእኛ ለአፍሪካ ፀጉር ተብሎ የተሰራ በተለይ ስፔሻሊ ለፎርሲ ፀጉር ተብሎ የተሰራውን አፍሪካን ብላክ ሶፕ የተባለውን ተፈጥሯዊ የፀጉር ማጽጃ ብትጠቀሙ የበለጠ ለራስ ቅላችሁ ለፀጉራችሁም ቆንጆ ይሆናል ማለት ነው። በተለይ በየቀኑ ፀጉራችሁን የምትታጠቡ ልጆች ደግሞ ልዩ ጥንቃቄ ማድረግ ይኖርባችኋል ሻምፖ ስትመርጡ ማለት ነው። ምክንያቱም ዋናው ግባችሁ ሚዛንን መጠበቅ ስለሆነ። ያለዛ እንዳልኳችሁ በየቀኑ የምትታጠቡ ከሆነ በኃይለኛ ሻምፖዎች ፀጉራችሁን የራስ ቅላችሁን ወዝ ሊፔድ ሴበም እንዳለ ተጠራርገው እየወጡ ለከፍተኛ ጉዳት፣ መድረቅ፣ መሰባበር ሊደርስባችሁ ስለሚችል ጥንቃቄ እንድታደርጉ መክራችኋለሁ። አሁን ደግሞ ስለ እርጥበት እናውራ። ብዙዎቻችሁ የምትወድቁት ደግሞ እዚህ ጋር ነው። ፀጉራችሁን ጤናማ ሆኖ ለመቆየት ልስላሴ ያስፈልገዋል። ለቆንጆነቱ ብቻ እኮ አይደለም፣ ለስራውም ጭምር ማለት ነው። ስለዚህ አሁን ፀጉራችሁን እንደ አንድ ለስላሳ የሐር ፈትል አስቡት። እርጥበት ሲኖረው ይታጠፋል፣ ይወዛወዛል፣ ይታዘዛል። ሲደርቅ ግን ይከረችፋል፣ እንደ እንጨት ይደርቃል፣ እናም ይበጠሳል ማለት ነው። ስለዚህ የደረቀ ፀጉር እርስ በርሱ ይፋተጋል። ግጭት ደግሞ ወደ መቆራረጥ ያመራል ማለት ነው፣ ፍሪክሽን ሲኖርበት እርስ በርሱ። ለዛ ነው የተለያዩ የቤት ውስጥ የሚዘጋጁ ትሪትመንቶችን የምንጠቀመው ማለት ነው። ስለዚህ ማንኛውም ትሪትመንት ሆነ ኮንዲሽነር ተጠቅማችሁ ወይም የእጽዋት ትሪትመንት ግባችን አንድ ብቻ ነው፣ ፀጉሩን ማለስለስ፣ ግጭትን መቀነስ እና ፀጉሩ እንዲተነፍስ መፍቀድ ማለት ነው። ስለዚህ እርጥበት ዝም ብሎ የውበት ጉዳይ ብቻ አይደለም። ገብቷቸዋል? ዝም ብሎ ከርል ለማድረግ ብቻ አይደለም፣ ለፀጉራችን ህልውና ስለሆነ ነው ማለት። ስለዚህ አንዴ ፀጉራችን ከለሰለሰ ሁሉ ነገር ቀላል ይሆናል። አንድ አስፈላጊ ነገር ልንገራችሁ። አብዛኛው የፀጉር ጉዳት የሚመጣው ከምርቶች ሳይሆን ፀጉራችሁን ከምትይዙበት መንገድ ነው። ፎርሲ ፀጉር በጉልበት አይሰራም፣ በትዕግስት ነው የሚሰራው።
ፀጉራችሁን በችኮላ ስታበጥሩት አስቡት። ስትጎትቱት፣ በኃይል ስታስገድዱት ያችን የመበጠስ ድምፅ ሰምታችሁ ታውቃላችሁ? ሿ ሿ ሿ ስታደርጉት ማለት ነው። ዝም ብሎ የፀጉር መርገፍ ጉዳይ እኮ አይደለም። ያ ፀጉራችሁ በአይናችሁ ስር እየተሰባበረ መሆኑን የሚያሳይ ድምፅ ነው። ምክንያቱም ፀጉራችን ለኃይል ምላሽ አይሰጥም። ምላሽ የሚሰጠው ለትዕግስት ነው። ስለዚህ እናንተ በኃይል ስታስገድዱት ይረግፋል ማለት ነው። ስለዚህ ማበጠሪያችሁን ከመያዛችሁ በፊት ሁልጊዜ መመከራችሁ እጃችሁን እንድትጠቀሙ ነው። ቀስ አድርጋችሁ አፍታቱት፣ በጣቶቻችሁ ፍቱት ማለት ነው። ለስለስ አድርጋችሁ ማሳጅ እያደረጋችሁ ቀስ እያላችሁ አባብሉት። የተቋጠረ ነገርም ካለ ታዳምጡታላችሁ ማለት ነው። ቀስ እያላችሁ ትፈቱታላችሁ። ምክንያቱም እጆቻችሁ እንደ ሁኔታው ይለዋወጣሉ እንደምታውቁት። ማበጠሪያ ግን በቃ አንዴ ከገባ በጥሶት ካልወደቀ እሺ አይልም ማለት ነው። ስለዚህ ማበጠሪያ አትጠቀሙ አይደለም፣ መጠቀም ትችላላችሁ። መጀመሪያ ማበጠሪያውን ምረጡ። ከዛ በኋላ ደግሞ መጀመሪያ ሁሌም እንደምላችሁ ፀጉራችሁን በእጃችሁ አፍታቱት። ከመፈታታቱ በፊት ደግሞ መርጠብ አለበት አይደለም፣ በስፕሬይ። ከዛ በኋላ እጃችሁን ቀስ እያደረጋችሁ ታፍታቱታላችሁ። እየቆያችሁ ስትሄዱ እንደውም ማበጠሪያ ላያስፈልጋችሁም ይችላል ማለት ነው፣ በጣም ስትለምዱት። ግን መጠቀም ትችላላችሁ፣ ግን ምረጡት። ሁሌም የምነግራችሁ በተደጋጋሚ ማለት ነው፣ ማበጠሪያ ማለት በተለይ ለጥቅጥቅ ያሉ ማበጠሪያዎችን ከሆነ የምትጠቀሙት እናንተ ለፍታችሁ ያሳደጋችሁትን 300 ፀጉር እሱ ሲገባበት 400 ነቅሎ ይወጣል ማለት ነው። አስባችሁታል ሂሳቡ? እስኪ አሁን ደግሞ ጠለቅ ብለን እንየው። ብዙ ሰው ትኩረት የማይሰጥበት ነጥብ ደግሞ ይሄ ነው፣ የጭንቅላት ቆዳችሁ። ፀጉር የሚያድገው ከጫፉ ሳይሆን ከቆዳችሁ ውስጥ ነው። አንዱ ትልቁ የተደበቀ ችግር ደግሞ ስካልፕ ቴንሽን ይባላል። በጣም የተወጠሩ ሹሩባዎች፣ ከባድ ዊጎች፣ ስክስክ ስፌቶች ሲታዩ ቆንጆ ሊመስሉ ይችላሉ፣ ግን በጊዜ ሂደት የፀጉራችንን ስር ያዳክማሉ። አንዳንዴ እንደውም ወዲያው አይታዩም። ሌላው ድብቅ ጠላት ደግሞ የኬሚካል ክምችት ወይም ፕሮዳክት ቢልድ አፕ ነው ማለት ነው። ክሬሞች፣ ቅባቶችን ደራርቦ መቀባት ያለ በቂ ንጽህና፣ ሳንታጠበው በላዩ መቀባት ማለት ነው። በራስ ቅላችን ላይ ይከማቻሉ። ከዛ ምን ይፈጥራሉ መሰላችሁ? በዝምታ መቆጣት ይፈጥራል ማለት ነው። ኢንፍላሜሽን ይፈጠራሉ። ባለፈው እንዳወራ ነው ማለት ነው። ምንም አይነት ህመም የለውም። ምንም አይነት ማስጠንቀቂያ አይሰጥም። ግን የፀጉር ስሮቻችን በጭንቀት ውስጥ ናቸው። እንዳልኳችሁ እነዚህ ቴንሽኖች፣ እነዚህ ሹሩባዎች፣ እነዚህ ቢልዳፖች የሚፈጥሩበት ቴንሽን በተለይ ደግሞ ከራስ ቅላችን ስር ከሆነ በአይናችን አይታይም። ስለዚህ እንደተባባልነው ሂድን ኢንፍላሜሽን ይፈጠራል ማለት ነው እና ምንም አይነት ማስጠንቀቂያ አይሰጡንም። ከዛ በኋላ ቆዳችን ጤናማ አለመሆን ይጀምራል ማለት ነው። ጤናማ ካልሆነ ደግሞ በጊዜ ሂደት የፀጉራችን እድገት ይቆማል፣ ፀጉራችን ይሳሳል። ስለዚህ እናንተ ግን ምክንያቱ ግራ ይገባችኋል ማለት ነው። ለምንድን ነው እንዲህ እንደሆነ እየሆነ ያለው? ፀጉሬ ሳሳ ትላላችሁ። ግን ከመሳሳቱ በፊት ከመውደቁ በፊት ስናደርገው የነበራቸውን ነገሮች አናስተውልም ማለት ነው። ለዛ ነው ብዙ ጊዜ ፀጉሬ ሳሳ፣ ፀጉሬ ይነቀላል ስትሉኝ መነሻ ምክንያቱን ንገሩኝ የምላችሁ ማለት። ቀደም ሲል ስለ ድርቀት አውርተናል አይደል? አሁን ደግሞ አንድ ትልቅ ስህተት እናርማለን ማለት ነው። ስለዚህ ፖይንቶቹን እናገናኛቸዋለን። ሁሌም እንደምናወራው ግን ቅባት እርጥበት አይደለም፣ ዘይትም እርጥበት አይደለም፣ ሺያ በተርም እርጥበት አይደለም። እነሱ እርጥበትን ቆልፈው ይይዛሉ እንጂ በራሳቸው ሃይድሬሽን አይሰጡም። ስለዚህ በደረቀ ፀጉር ላይ ቅባት ስትቀቡ ድርቀቱን በፀጉራችሁ ውስጥ ቆልፋችሁት እየያዛችሁት እንደሆነ ብዙ ጊዜ ተነጋግረናል። ትክክለኛው አሰራር ቅደም ተከተል አለው። ምንድነው ይሄ ቅደም ተከተል? መጀመሪያ ሊኪድ ውህድ ውሃ ማለት ነው እኔ የምጠቀመው። ቀጥሎ ዘይት ኦይል አለ። ከዛ ደግሞ ክሬም አለ፣ ወይም እኔ ደግሞ ሺያ በተር ማለት ነው። ይህ መንገድ ኢንተርናሽናል መንገድ ነው፣ LOC ሜትድ ይባላል ማለት ነው። ግን በጭፍን አትከተሉት። ፀጉራችሁን እዩት፣ እንደ ሁኔታው ቀያየሩት። ለምሳሌ እኔ ክሬም ስለማልፈልግ በሺያ በተር ተካሁት ማለት ነው። ሊኪድ አደርጋለሁ፣ አልመንድ ዘይት አደርጋለሁ፣ ከዛ ሺያ በተር አደርጋለሁ ማለት ነው። እውነተኛ የፀጉር አያያዝ ዘዴ መኮረጅ ሳይሆን ፀጉርን መረዳት ነው ማለት ነው። እዚህ ጋር ነው እንግዲህ ብዙዎች መስመር የሚስቱት ማለት ነው። አንዳንዶቹ ፕሮቲንን ጨርሶ ይተዋሉ፣ ሌሎች ደግሞ ያበዙታል ማለት ነው። ስለዚህ ፀጉራችን ሁለት ነገሮችን ይፈልጋል፣ ጥንካሬና የመለጠጥ ባህሪ። ሁሌ እንደምናወራው ፕሮቲን ለፀጉራችን ጥንካሬ ይሰጣል፣ ሃይድሬሽን ደግሞ ለፀጉራችን ልስላሴ ይሰጣል ማለት ነው። ፕሮቲን ከበዛ ፀጉራችን በጣም ይሻክራል። እንደገና እርጥበት ከበዛበት ደግሞ ይዝለፈለፋል። ስለዚህ ሚዛንን መጠበቅ ለኛ በጣም ያስፈልገናል ማለት ነው። ለምሳሌ ፕሮቲን የሚሰጡ ማስኮች አብሽ ቢሆን፣ እንቁላል ቢሆን፣ አቮካዶ ቢሆን እነሱን በተከታታይ መደጋገም
ፀጉራችንን እንደ ክርችፍችፍ ያደርጉታል ማለት ነው። አሁን ባለፈው ይሄን ያደረግን አይደል? ከ3 ወር በኋላ ነው የምንደግመው። አብሽ ያደረግን አይደል? ከ1 ወር በኋላ ነው ተመልሰን የምንመጣው። ዝም ብለን በየሳምንቱ የምናደርገው ከሆነ ፕሮቲኖቹ እየበዙ ፀጉራችንን እንዲቆጣ፣ እንዲሻክር፣ አልታዘዝ እንዲል ያደርጉታል ማለት ነው። ከዛ ደግሞ ሃይድሬሽን ማስክ እንሰጠዋለን። ባለፈው እንዳየነው የሬትን በሺያ በተር ሬትን በተለያዩ ኦይሎች ቀላቅለን ቀለል ያለ ሃይድሬሽን እርጥበትን የሚሰጠውን እንደገና ባለፈው ያየነው አይነት የከርከዴና የተልባ እርጥበትን የሚሰጡትን ብቻ በየመሀሉ እየቀላቀለን እንደዛ እናባብለዋለን እንጂ ሁሌ ጠንካራ ማስኮችን አንጠቀምም ማለት ነው። ምክንያቱም ሚዛን መጠበቅ ያስፈልጋል። ሁልጊዜ ፕሮቲን አያስፈልገንም፣ ግን ደግሞ አልፎ አልፎ የፀጉራችንን መዋቅር ስለሚደግፍብን በወር 1 ጊዜ እያስገባን መሀል ላይ እንጠቀማለን ማለት ነው። ሌላው ጊዜ ግን በአብዛኛው የምንጠቀመው ምንድን ነው? ሃይድሬሽን የሚሰጡ ማስኮችን ነው ማለት ነው። ስለዚህ ፀጉራችን እርጥበት ያስፈልገዋል። በጣም ኢትስ ኦቪየስ፣ እርሱ መሰረታችን ነው። ግን ደግሞ ፕሮቲንም ያስፈልገዋል ማለት ነው። ጽንፍ መያዝ አያስፈልገንም፣ ሚዛን ነው የሚያስፈልገን ማለት ነው። ሚዛን ደግሞ የሚመጣው የፀጉራችን ባህሪ በመመልከት እና በማዳመጥ ነው ማለት ነው። በጣም የሚጠነክርባችሁ የሚሻክርባችሁ ከሆነ ሊገባችሁ በቃ የሆነ ምልክት ነው፣ ሃይድሬሽን ያስፈልገዋል ማለት ነው። ዝም ብሎ አቅማቸው ዝልፍልፍልፍ የሚል ከሆነ ደግሞ ብላችሁ ፕሮቲን ትሰጡታላችሁ፣ ባላንስ ታደርጉለታላችሁ ማለት ነው። እሺ አሁን ደግሞ ጠለቅ ብለን ወደ ውስጥ በደንብ እንመለከታለን። ፀጉራችሁ ከሰውነታችሁ ተለይቶ የሚታይ ነገር አይደለም። የአመጋገባችን ሁኔታ፣ በቂ ውሃ መጠጣት፣ የሆድ ዕቃ ጤንነት፣ እነዚህ ሁሉ ፀጉራችሁ ላይ ይታያሉ ማለት ነው። ምክንያቱም ፀጉራችን የምንቀቡት ነገር ብቻ ሳይሆን ሰውነታችን የሚያመርተው ውጤት ስለሆነ ማለት ነው። ስለዚህ እዚህ ደረጃ ከደረሳችሁ፣ እዚህ ደቂቃ ድረስ ከመጣችሁ እናንተ በጣም ጀግና ናችሁ። አንድ ጠቃሚ ነገር ግን መረዳት አለባችሁ። ጤናማ ፀጉር ማግኘት ማለት ብዙ ነገሮችን መሞከር ማለት አይደለም። ይልቁንም ጥቂት ነገሮችን በጥልቀት መረዳት ማለት ነው ማለት ነው። ስለዚህ አንድ ፀጉራችሁን ከተረዳችሁት የእንክብካቤ መንገዳችሁ በጣም ቀላል ይሆናል። ስለዚህ መጀመሪያ ያለውን አስታውሱ። ችግሩ ፀጉራችሁ አይደለም። ስትከተሉት የነበረው የተሳሳተ ስርዓት ነው። አሁን ግን ነገሮችን በተለየ መንገድ ማየት ትጀምራላችሁ። ምክንያቱም ጤናማ የፎርሲ ፀጉር በእድል እንደማይገኝ ተነጋግረናል። በእውቀት ላይ ተመስርቶ ሁልጊዜ በተከታታይ የሚደረግ እንክብካቤ ውጤት እንጂ ማለት ነው። ስለዚህ ፎርሲ ፀጉር አስቸጋሪ አይደለም። ልዩ አያያዝ የሚፈልግ የፈጣሪ ስጦታ ነው። ስለዚህ አንድ ይሄንን ከተረዳችሁ መታገል ታቆማላችሁ፣ በግምት መጓዝም ታቆማላችሁ እና በትክክል የሚሰራ ሲስተም መገንባት ትጀምራላችሁ ማለት ነው። በአንድ ጀንበር ላይሆን ይችላል ሪዛልቱ የምታዩት፣ ግን በሂደት ይሆናል ማለት ነው። ምክንያቱም ጤናማ ፀጉር የአጋጣሚ ውጤት አይደለም። ፀጉርን ተረድቶ በተግባር የመለወጥ ውጤት ስለሆነ you have to know that። እንግዲህ ዛሬ እኔ በዚህ ልሰናበታችሁ። ኤቫ የቀረ ነገር አለ ካላችሁኝ እንደተለመደ ኮሜንት አድርጉልኝ። እያንዳንዱን እርስ በርስ በደንብ በዲቴል እንወያይበታለን ማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ ደግሞ አትርሱ።